ትግርኛ ተናጋሪዎች በቤኒሻንጉል በጋምቤላ ያላችሁ በአፋር ያላችሁ የምትወልዷቸው ልጆች ሁሉ ልንገራችሁ ዛሬ ባትቀበሉት ከጥቂት ዓመታት በኋላ ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። መቀጠል ይችላል። ስለዚህ አንዳንድ ሰዎች ድንገት ያን የቤተ ክርስቲያኑን ልብስ ለብሼ እዚህም እንዲያዩኝ እንዳይፈልጉ ብዬ ነው በሁሉም ቦታ ላይ ሰላም ያለው እዚህ አለ አፄ ምኒልክ ጤና ይስጥልኝ ኢትዮጵያ። ለሁላችሁም ሰላምታ ይድረሳችሁ። የዛሬ 127 ዓመት የአውሮፓን ቅስም ለሰበረ ለአፄ ምኒልክና ለንግስት ጣይቱና ለኢትዮጵያ ሕዝብ ምስጋና። እንደምን አላችሁ? 10 ደቂቃ ነው ያለኝ። በ10 ደቂቃ ውስጥ ምን እንደማወራ አላውቅም። ወይ ቄስ ነኝ፣ መምህር ነኝ፣ ፊሎሶፊ አጥንቻለሁ፣ አንትሮፖሎጂ አጥንቻለሁ፣ ሶሲዮሎጂ አጥንቻለሁ፣ ካውንስሊንግ አጥንቻለሁ፣ አርኪኦሎጂ አጥንቻለሁ፣ መቀጠል እችላለሁ። ስለዚህ አንዳንድ ሰዎች ድንገት ያን የቤተ ክርስቲያኑን ልብስ ለብሼ እዚህም እንዲያዩኝ እንዳይፈልጉ ብዬ ነው በሁሉም ቦታ ላይ ስላለሁ። ጃንሆይ እዚህ አሉ አፄ ምኒልክ። ያልተማሩ ቄሶች ቅዳሴ ገቡ። ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ አሉ። ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ አሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። አንድ ሴት በአፄ ምኒልክ ዘመነ መንግስት አንድ ወታደር መንገድ ላይ ያገኛት። አንቺ ሴት እባክሽ ቤቴ ሚስት የለኝ ልጅ የለኝ፣ ነይና ምግብ ስሪልኝ፣ 2 ብር ከፍልሻለሁ። እማወራው ዛሬ ስለ ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት ነው። ባለፈው ስለ ኮንሸስ አውርቻችኋለሁ። 2 ብር ሰጥሻለሁ፣ እባክሽ ግቢና ምግብ ስሪልኝ። እሺ ገባች፣ ተስማማች። 7 ዓመት ተቀመጠች። ከ7 ዓመት በኋላ